በጣም ነው የሚይዘኝ እንዴ የፈለገ በወዶ የፈለገ ባፈቅረው ትዳር ካለው ቤት ከመሰረተ እንዴ ማለት ኢቭን ልጅ ራሱ ሊመጣ ያንን ነገር ሁሉ እያየሁኝ እንዴት ከኔ ጋር ካልሆንክ አይባልም። በጣም ሼም ነው፣ ያሳፍራል፣ በጣም ያሳፍራል። እና ይሄ ነገር በሙሉ እየታየ እኔ እንጃ ሆን ብላ ላለማመን የፈለገችው ነገር ቢኖር ነው እንጂ በጣም ብዙ የሚያሳምኑ ነገሮች አሉ፣ በጣም ብዙ እና ኦልሬዲ እሷ ላለማመን ፈልጋ ወይ ደግሞ ሌላ ነገር ቀምራም ትምጣ አላውቅም። ምን አገባኝ? እሱን ስለቀመረችውም ስላልቀመረችውም ነገር አይመለከተኝም። ነገር ግን ምንም አሰበሽ ምንም ነገሩ እንደማይሆን ወይም እንደማይሳካ በደንብ አምናበት እንድትሄድ ልነግራት ነው ዛሬ የመጣሁት ማለት ነው። ይህን ይመስላል ሀሳቤ። አቤል የምትለው ነገር የለም ማለት እንዳወራራው ከሆነ ሆናላ ተስፋ የቆረጠች አይነት ሰው ሆናለች ማለት በስልክ እንዳወራት ከሆነ ምትሄድ ይመስለኛል። አሁን ግን እኔ እና አንቺ ያው የተጎዳችም ሰው ስለሆነች እንደ እህት አንቺ እንደ እህት እኔም እንደ ወንድሟ አማክረናት በሰላማዊ መንገድ እንድትሄድ እና ማድረግ ችግር የለውም። እኔ በሰላማዊ መንገድ አውራት ነው ሲጀመር የጠራኋት። ነገር ግን እስከዛሬም እየተናደድኩኝ ያለሁት እሷ በፈጠረቻቸውን አንዳንድ ነገሮች ብቻ ሳይሆን ያው አብርሽ እኔን ወይ እንዳደረበሽ ብሎ ይሁን አላውቅም ያደረጋቸው ነገሮች በዛ ምክንያት እኔ ውስጥ የተናደደው እንጂ ከዛ ባለፈ እሷ እያወጣችሁ ስላላችሁ ነገር ይሄ ስላረጀ ፎቶና ፋይል አይመለከተኝም። የቀረ ካለት በርቺ ላታለው። በዚህም በርቺ፣ በደንብ አውጪ፣ በምን ልተባበርሽ፣ ላግዘሽ ሜቢ ይሄ ድሮ ፎታቸው ነው ምናምን ወይም ደግሞ ፎቶ ነበራቸው ቪዲዮ ነበራቸው ብዬ እንዳወራላትም ከፈለገች ችግር የለውም ታውጣ የቀሩትን ቪዲዮዎች። አይ ቲንክ 300 አሉኝ ብላለች። ከዛም በላይ ካለ በርቺ አውጪ። እኔ ጋር ይሄ ምንም ማተር አያደርግም። ገባሽ? ነገር ግን ከዚህ በኋላ እየደወልሽ ወይም ደግሞ አንተ ከኔ ጋር ሁን እያልሽ ህይወታችንን እንዳትጠብጭ ብቻ ስለምፈልግ ነው ዛሬ የምጠራት ምፈልግሽ። ከዚህ የተለየ ሀሳብ የለኝም። ኤኒዌይስ ማለት እንደዚሁ በተረጋጋ መንፈስ አሁን እንዳወራሹ እንድታወሪያት ነው ፈልገው። በቃ ትሰማለች ብዬ አስባለሁ። እንደዚህ ካወራሻት እኔ ችግር የለብኝም። ምንም የሚፈጠር ነገር የለም። ነገር ግን እኔ ሰዎች እላፊ ነገር ሲሉ ነው እኔ እልህ ውስጥ የምጋባው። ሆን ብለው ማለት እልህ ደግሞ እንደሚይዘኝ ብዙ ሰዎች ያውቃሉ መሰለኝ። ሆን ብለው እልህ ውስጥ ያስገቡኛል እና ከዛ አንጻር ነው። ስለዚህ በሰላማዊ መንገድ ለማውራት ነው የመጣሁት። ምንም የተለየ ሀሳብ የለኝም። ነገር ግን እኔ የምፈልገው በሰላም ውስጥ እንዳታስገባኝ። ብዙ መፍጠር ማልፈልጋቸው ነገሮች ሰዎች እልህ ውስጥ ሲያስገቡኝ ነው የሚፈጥረው እና እንደዛ ነው። እልህ ውስጥ እንዳታስገባኝ። እኔ በስርዓት ነው ማውራት፣ በሰላም ነው ማውራት። ግን ፈርዘር ከሄደች እኔም አላርፍም። ያረ እንደዚህ ማትባባሉ እንዴ? እኔም አላርፍም። ነገሮችን አብርደን ምናልባት ብዙ ማያቀኝ ሰው ይኖራል እና ፈርዘር ከሄደች እኔም ከሚገባው በላይ ነው የምሄደው። ከሚገባው በላይ ምር በተለይ ካሁን በኋላ የትኛውንም ሰው የኔ ህይወት ሊበጠብጥ የመጣውን ሰው ዝም አልለውም። በሰላም ወደ ቡታጀሯ አንሸኛት። ይሄ ነው በሰላም ላወራ ጠርቻታለሁ። ግን በስህተት ፈርዘር ሂዳ የሆነ ነገር ብትናገር ወይም ደግሞ ወለ ውስጥ ብታስገባኝ የምር እኔ የማለቃት ምንም አይፈጠርም። በሰላም ወደ ሀገሯ አንሸኛታለን። እነዚህ በቃ ይሄንን እንተማመን። እሺ ኦኬ፣ ችግር የለውም። አለን ይመስገን። ተናነሽ ቆየሽ ትንሽ በቃ አይሆን እና የጠራሁሽ ማለት ነው ሩታ ለመጨረሻ ጊዜ አንቺን ማውራት ስለምትፈልግ ለዛ ነው ማለት ነው የጠራሁሽ። ማለት በሰላም ነው ልታወራሽ የፈለገችው እና አንቺን በሰላም ማውራት ማለት ምንድነው? አዲስ ነገር አለ? እሷን አዳምጫት። አዲስ ነገር ተፈጥሮ ሳይሆን ያው ምንም አዲስ ነገር የለም። ሜቢ አዲስ ነገር አላውቅም። ብቻ ግን አዲስ ነገር የለም። ግን ደግሞ አንቺ አዲስ ነገር መፍጠር ፈልገሽ ከሆነ የቆየሽው አላውቅም። ከዚህ በላይ ምን ይመስልሻል? ቢበቃ ሁሉም ነገር እዚህ ጋር ቢያበቃስ?
ተገቢ ያልሆኑ ነገሮችን ባናደርግስ? እኔም አንቺም ሁላችንም ነገሮች ቢያበቁስ? ግልጽ አማርኛ የትኞቹ ነገሮች? በስነ ስርዓት የምታወሪኝ ከሆነ ስራችን ይዘሽ እኔም አወራሻለሁ። በስነ ስርዓትማ ነው እያወራሁሽ እኮ ያለን። አሁን ምን ላደርግሽ? ነገሮች እንዲያበቁ ፈልጋለሁ። ይበቃሻል፣ ከህይወቴ ውጪ እያልኩሽ። ሲጀመር መች ገባሁ ያንቺ ህይወቴ ውስጥ የገባሽ አንቺ ነሽ። እንደዚህ አይደለም ማለት እንደዚህ ልታወሩ ከሆነ ነገሮች እየከረረና በጣም እየተባባሰ ሌላ ነገር ውስጥ ልገቡ ትችላላችሁ። ማለት እሷ አሁን አገናኝን ስትለኝ ማለት ነው ማለት ባልሆነ መንገድ ከምትገናኙ ወይ ደግሞ ባልሆነ መንገድ ከምታገኝሽ ብዬ ነው። አሁን በኖርማል በሆነ መንገድ ያገናኘኋችሁ ነፂ ማለት በሰላም ማውሪያት ያለውን ነገር አንቺም እሺ ለማለት ብትሞክሪ ደስ ይለኛል። ምን ሆነሽ ብላታ ቤት ላይ አንተም እሷን ደግፈ እንደምታወራ አውቃለሁ። ግን እኔ ማንም ምንም አይነት ደጋፊ አያስፈልገኝም። ማንም እንዲደግፈኝም አልፈልግም። አይ ሌላ ደረጃ ማንም እንዲደግፈኝም አልፈልግም። ደጋፊም አያስፈልገኝም። ብቻዬን ለማንም እበቃለሁ። ምክንያቱም ራሴን ወይም ደግሞ ህይወቴን በደንብ ጠንቅቄ የማውቅ ሰው ስለሆንኩኝ የማንም ድጋፍ አያስፈልገኝም። እና አሁን ምንም ልልሽ አይደለም የመጣሁት። በቃሽ፣ ከህይወቴ ውጪ አትረብሽኝ። جاهزة؟ ايوه هلا دقيقتين تغسلين كل هذه الدهون في دقيقتين ومن قال لك اني انا اللي بغسلهم. በጣም ብዙ ጊዜ ስልክ አያነሳልሽም ግን ትደውያለሽ። ለምን? ኦልሬዲ እኮ አንድ ሰው ስልክ ማንሳት ካልፈለገ ኦልሬዲ አልፈለገም ይመስለኛል አይደል? ካላነሳልሽ ኦልሬዲ አልፈለገሽም ማለት ነው። ሲቀጥል ደግሞ ጊዜ አማርኛ ትችያለሽ አይደል? ይገባሻል። ባለትዳር ነኝ ብሎሻል። ከህይወቴ ውጪ ህይወቴን አትረብሽኝ ብሎሻል። ምንም የደበቀው ሜቢ ደግሞ ዛሬም የደበቀው ነገር ይፈልግ ስለሆነ ነው ትያለሽ። እና ያው ምክንያት አታጭም። የሚደብቀው ነገር ስላለ ነው። ወይም የሆነ ነገር ልትይኝ ትችያለሽ። ግን የሚደብቀው ነገር ቢኖር ኖሮ ሚዲያ ፊት ወጥቶ ባለትዳር ነኝ የራሴን ህይወት ጀምሬያለሁ፣ ሲቀጥል እስከ ዛሬ ድረስ መቆየትሽ አያስፈልግም ብሎ በግልጽ ማውራት አይጠበቅበትም ነበረ። ስለዚህ አልፈለገሽም፣ አትበጥብጭን ልልሽ ነው የጠራሁሽ። ከዛ ያለፈ ምንም ነገር አለሽ? ምንም ነገር አለሽም እኔም ማለት ነው። ግን ከአብርሃም ጋር መጨረስ ያለብሽን ጉዳይ ከአብርሃም ጋር ጨርሽ። አሁን እንዳደረግልሽ የምትፈልጊው ነገር ምንድን ነው? ጨረስኩኝ። ከሱ ጋር ጨርሼ ይኸውልሽ፣ ከሱ ጋር ጨርሼ ወደ አንቺ ነው የመጣሁት። ምንም የቀረኝ ጉዳይ የለም። ከሱ ጋር ማውራት ያለብንን ሁሉ ነገር አውርተናል። ስለዚህ ሂጂ ብሎሻል እኮ እንደማይፈልግሽ። ሰው አልፈልግም ባለትዳር ነኝ እየተባለ እንደዚህ ሙጭጭ ይላል እንዴ? ስላልገባኝ ነው ፋሚሊ። እና ሂጂ ብሎሻል፣ ውጪ ከህይወት። መጀመሪያ አንቺ ባለትዳር ነኝ እኔን ማለት ነው ስራችሽን ይዘሽ አውሪ። በስነ ስርዓትማ ነው እያወራሽ ያለሁት። ባለትዳር ነኝ፣ ሂጂ ውጪ ከህይወቴ። እየረበሽኝ ነው። አያገባሽም፣ አልሄድም። ያገባሻል፣ ስለኔ ህይወት ይመለከትሻል። አትረብሽኝ ብቻ ነው ያልኩሽ። አንቺን እኮ አትጂ። ለምን አይደለም 2-3 ቀን ወር አመታት ለምን አትዘፈዘፊም? አይ ዶንት ኬር። በህይወቴ የገባሽው አንቺ እንጂ እኔ አይደለሁኝም። ዘመናት ጠብቀሽማ እኮ የገባሽው አንቺ ነሽ። የበሰበሰ የቆየ የከረመ ቪዲዮ እየለጠፍሽ ሜቢ የምትፈልጊው ነገር ካለ ላግዝሽ እችላለሁ። ማለት እገዛ ስልሽ ይሄ የቆየ ፎቶአቸው ነው ምናምን እያልኩኝ ላውራልሽ እችላለሁ። ወይም ደግሞ ድሮ ፍቅረኛሞች ነበሩ ብዬ ላውራልሽ እችላለሁ። አይ ነው እሱ እኔም አልካድንም። ከዚህ በፊት ላይፍ ነበራችሁ። አሁን ግን የለም እያለሽ ነው በግልጽ ቆሞ ባለትዳር ነኝ እስከ ማለት ከተናገረ ምንድን ነው ፍላጎትሽ? እኔ አሁን ምን እንደምልሽ ሁላ አላውቅም። ማለት አይገባሽም የምናገረው ነገር። አሁንም ልጨቀጭቅኝ ነው የጠራሽኝ? በፍጹም አይደለም። ከህይወቴ ውጭ አትደውይልን፣ አትጨቅጭቂን ልልሽ ነው የመጣው። የደወልኩኝ ደወለችልኝ አለሽ? ደውላ ጨቀጨቅችኝ አለሽ? በአይኔ በብረቱ ያየሁትን እንግዲህ መካድ አይጠበቅብንም ማለት ጭራሽ አትተዋወቁም፣ አታወሩም። አሁንም እየዋሸሽ ነው። እኔ አያገባኝም። እያየሁት እሱን ነው መጠየቅ ያለብሽ። ማለት አንቺ የምታወሪውን ልመን ሰው የሚያምነው ምኑን ነው? አይኑን ወይስ የሚወራውን ነገር? አይኔን ልመን ወሳ የምታወራውን እያየሁ እኮ ነው። ይሄንን መካድ አስፈላጊ ነው? አሁን ምን እንዳደረግልሽ ነው? አይ ምን ላድርግሽ? አሁን ለዚህ አይደለም። ቆይ ስሚኛ፣ እሷ በሌላ መንገድ ከምታገኝሽ በኖርማል መንገድ እንዲህ ተገናኝታችሁ ብታወሩበት አይሻልም? ሲጀመር እኮ ስርዓት የላትም። ሰው ስርዓት ነኝ አታወራኝም። እንዴት እንደምታወራኝ ስርዓት ነው እያወራሁሽ ነው። ነፂ ቆይ እስኪ አንዴ ማለት ከዚህ በላይ እንዴት ብዬ ላውራሽ? ባለትዳር ነኝ አልፈልግም አለሽ። ዋሻው ደበኩኝ። እሱ አላለም። ኦኬ ራስሽን አሳምነሽ አላለም። ባለትዳር ነኝ ከሱ ጋር ምናምን አላለም ወይ? ሩታዬ ኖ አላለም።
እሱ አላለም ብለሽ ካዲ መቼም ቪዲዮ እያያችሁ ጋይስ ሩታዬ አላለም አንዴ ጥያቄ ልጠይቃት ማለት ቆይ ጥያቄ እሺ ቆይ በጣም ነው የምታሳዝኘው ግን ሩታዬ አንዴ ጥያቄ በጣም ምስኪን ሰው ነሽ እውነት የተረዳሁት ነገር ኧረ ስሙኝ እኔንም ኧረ በእግዚአብሔር እሺ አቤል ልስማት አንዴ ጥያቄ ልጠይቃለን ነፂ ቆይ ያለፈውን ታሪክ ማለት ያለፈው ህይወት አሁን ላይ እንዲቀጥል ፈልገሽ ነው ይሄንን እያደረግሽ ያለሽው? ማን ያለፈው ህይወት ነው ያለው? አንተ ነው ያልከው? ይሄ እኮ እያለሽ ነው። በአብርሃም አፍም እኮ እየወጣ ነው አይደል? አብርሃም እሷን ፈርቶ እኮ ነው። ለምን ነው የሚፈራው? በሆነ ጉዳይ ሰው ተፈጥሯል። ሰው ያንን ነገር ማጣት ስለማይፈልግ ነው። ገባ? ለምን ነው የሚፈራው? አንዴ ትዳር ውስጥ ሲገባ ማለት ነው ተፈራርቶ ምናምን አይደል? ይኸውልሽ ነግሮሻል። በጣም ተጫዋች ነሽ ግን ይሄ ልጅ ከትዳር ውስጥ ለዚህ አንቺ ራስሽን እኔ እና እሱ አንዴ ልንገራት መሰለኝ ማለት እየተረዳዳን አይደለም። እንደዚህ እየተለማመጣችሁ ከሆነ ሌላ ነገር ውስጥ ነው የምትገቡት። ሊገባት አልቻለም። እንደማይፈልጋት ልንገራ ቢላ እንደማይፈልጋት ሺህ ጊዜ ነግሯታል። አሁን ደግሞ ፈርዘር እንድታምን የምትፈልግ ከሆነ ሜቢ እንደዚህ የተፈራረምንበትን ፍርድ ቤት ድረስ መሄድ ነው የምትፈልጊው? እንሂድ። አብርሃም እሷን የሚያወራትና እኔን የሚያወራኝ ለምሳሌ አሁን አብርሃም ምን አላት? ከእሷ ጋር አላወራም ወይም ደግሞ የፕሮሞሽን ፎቶ ነው አላት። ከዛ በኋላ ምን ያ የቆየ ነው ምናምን ሳይሆን እየዋሸሽ ነው አብርሃም። ረጅም ጊዜ ሆኖታል። አይ ነው ረጅም ጊዜ ሆኖታል። ነገሮችን ከእሱ ጋር መጨረስ ስላልፈለግሽ ነው እኔ ጋር የመጣሽ። ረጅም ጊዜ ሆኖታል። ሂጂ ምናምን ልትይኝ ከሆነ እንደሱ ማለት ነው አንቺ በእኔ ህይወት አይመለከትሽም። ሂጂ እና ልትይኝ አንቺ ምን ሺህ ዓመት እዚህ መበስበስ ትችያለሽ። አይገርምሽም? አይመለከተኝም። ከህይወቴ ብቻ ውጪ እኔ እነግርሻለሁ። ህይወት ሲጀምር ደግሞ እሱም ሂጂ ብሎሻል። ምን ነው የምፈልጊው? የኔን ህይወት ለመበጥበጥ ነው? አይመለከትሽም። የኔን ህይወት ለመበጥበጥ ነው ወይ ፍላጎትሽ? አንድ ነገር ልንገርሽ፣ እኔ ማለት ብዙ ሰው ዛሬ በጣም ብዙ ነገሮችን ታግሼ ነው እያወራሁሽ ያለሁት። እኔ ፈርዘር መሄድ አልፈልግም። ነገር ግን ከሄድኩኝ እስከ ዛሬ ከተፈጠሩት ነገሮች በላይ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ፕሊዝ ለራስሽም ጭምር ነው እያስጠነቀቅኩሽ ያለሁት። እያስፈራራሽ ነው ነፂ። ይሄ ልጅ እኮ ማለት ነው ይሄ ልጅ ማለት ነው እያስጠነቀቅኳት ነው። እያስፈራ አይደለም እያስጠነቀቅኩሽ እንድታበቂ እያስጠነቀቅኩሽ። ምንም አታመጪ። ምንም ማምጣት እንደማችልማ በደንብ ላሳይሽ እችላለሁ እኮ። እሺ ላሳይሽ እችላለሁ። ኧረ ሩታ ተረጋጉ፣ ነፂ ተረጋጉ። ይኸውልህ በዚህ የምትቀጥል ከሆነ እስከዛሬ ልንገርህ አቤል እስከ ዛሬ ድረስ ሜቢ ማንንም ምንም ላላልኩኝ ላልል እችላለሁ፣ ወይም ደግሞ ዝም ብዬ በንትርክ ላልፍ እችላለሁ። ከዚህ በኋላ ግን ይሄ ነገር አይቀጥልም። ምን ህይወት ውስጥ ከአሁን በኋላ ህይወቴን ለመረበሽ የሚመጡ ሰዎች በሙሉ ህይወታችሁን ካልፈለጋችሁት ነው። አንቺ ምን ከፈለግሽ መቀጠል ትችያለሽ። ቆይ ሩታ አንዴ ሰሚኛለሽ? ስርዓት ይዘሽ እኔን ስታወሪኝ እኔም ስራ በስነ ስርዓት ነው እያወራሁሽ ያለሁት። የኔም ፕራይቬት ነገር ግን በፍጹም ይኸውልሽ በስነ ስርዓት ነበር እያናገርኩሽ ያለሁትኝ። ነገር ግን አንቺ የምታወሪው ምንም ሰው በእንቅርት ምድራው አይሚን አቆይተኛን ሰው ብትቀሰቀሱት አይሰማም ነው የሚባለው። ኦልሬዲ አንቺ ሆን ብለሽ በቃ ይሁን እኔ እንጃ ንዴት ይሁን ዛሬ ላይ እንደዚህ ሆኖ በማየትሽ ይሁን አላውቅም፣ አእምሮሽን ድፍንፍን አድርገሻል። ስለዚህ ባለትዳር ነው። እኔ አንቺ እንዲገባሽ ራቅ ብለሽ አውራት። አንዴ ስላለሽ ነው እኔ ጋር የመጣሽ። ባለትዳር ነው። ራቅ ብለሽ አውራት። እሺ ራቅ ብለሽ አውራት። ወይኔ ወቴ አቤል በጣም ተረጋግቼ እያወራሁት ነው ያለው። ሰው ያለኔ ፍቃድ እኔ ላይ ምንም ሊያደርግ አይችልም። ኧረ በእግዚአብሔር ይኸውልህ በጣም ተረጋግቼ አሁን የሚመጣው አንተና ክብሬ እንጂ እሷ ስላለችኝ አይደለም። እሺ ይኸውልሽ አክብረሽኝ እንደመጣሽ ማለት ነው። ስሚ እነዚህ የምሬን ነው ማለት አሁን ይሄ ልጅ ትዳር ውስጥ ነው። ቆይ ላዳምጥ አዳምጪ። ቀጥል። ይሄ ልጅ ትዳር ውስጥ ነው። ከትዳርም አልፎ ማለት ነው ወደ ልጅ እየሄደ ነው። ነፂ ራስሽን ማለት ነው ማለት ማታገኙን ሰው እያሰብሽ ጊዜሽን ባታቃጥይ ደስ ይለኛል። በእግዚአብሔር ማለት እኔ ሌላ ነገር አስቤ ለእሷ ደግፌ ምናምን አይደለም። እዚህ ጋር እውነቱን እያወራሁ ነው ያለሁት። ማለት አንቺ ላይገባሽ ይችላል ወይ ደግሞ የሆነ ነገር የተደበቅሽ ምናምን ሊመስልሽ ይችላል። ግን ደግሞ ይሄ ልጅ ትዳር ይዞ ህይወቱን እየመራ ነው ነፂ። ግን ደግሞ አንቺ የሆነ ያልገባሽ ነገር እንዳለ ያስታውቃል። ግን ደግሞ እመኝ እስቲ እመኝ፣ አምነሽ ተቀበይ በእግዚአብሔር። ይኸውልህ ሲጀመር ከሩታ በፊትም የነበርኩት እኔ ነኝ፣ አሁንም አንቺ ነሽ። ግን ደግሞ ያ ነገር አልፏል፣ አለፈ። ሩታ መጣም ከሆነ ከኔ በኋላ ነው የመጣው። ምናልባት ነበርሽ ከሆነ ነበርሽ እኮ ነበር ብቻ አይደለም ፓስታ አይደለም ይኖዛት ነበረ አለፈ፣ በቃ አለቀ። አንቺ እኮ ራስሽ አልፈሻል። ኦልሬዲ እኮ ከአንቺ እኔ ስለተሻልኩኝ መጥቷል። ገባሽ? ባለትዳር ነገር እኮ አስረዳሽ። አንቺንም አቆም አስረዳሽ እኮ ትላንትና ባለትዳር ነኝ ነው ይገባሻል። አንቺ ስለምን ይገባ ባለትዳር ነኝ። አንቺ እኔን ቆመሽ ልታስጠነቅቅኝ ምን ልታደርጊኛለሽ? በደንብ አድርጌ ነው ማስጠነቀቅ። ፍላጎቴ ነው።